ውድ የዩቲዩብ ተከታታዮች እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ደግሞ አንድ ቪዲዮ ኤዲተር ላይ ያስፖርት የሚችሉት በደንብ መታወቅ ያለባቸው 10 ኢፌክቶች ይዤ መጥቻለሁ። የመጀመሪያ የምናየው ቪዲዮ ምንድን ይሆናል? አልትራኬይ የሚባል ኢፌክት ይሆናል። አልትራኬይ ማለት እንደዚህ አይነት ከለር ያላቸው ነገሮች እንዴት አድርገን ባክግራውንድ ከለሩን እንደምናጠፋው ማለት ነው። ቴክ ላይ ገብቼ አልትራኬይ የሚለውን ሰርች ሳደርግ ይዤው ወደ ምን ድሮፕ አድርገዋለሁ? ወደ ከለር ያለበት ቪዲዮውን ማለት ነው። ባክግራውንድ ከለሩ ግሪን ወደ ሆነ ማለት ነው። ከዛ ቴክ ከለሩን ይዤ ክሊክ አድርጌ እንደዚህ ሳደርገው ከለሩ ይጠፋል። ስለዚህ ያያችሁ እንዳላችሁ ሰብስክራይብ የሚለውን ከነ ከለሩ የነበረው አሁን ከለሩ ይጠፋል ማለት ነው። አሁን የምናየው ምንድነው? ሎጓችን እንዴት አድርገን አኒሜት እንደምናደርገውና ስሪዲን ልናደርገው እንደምንችል እናያለን። እዚህ ጋር ኢፌክት ላይ ገብቼ ሰርች ማድረግ አለብኝ ቤዚክ ስሪዲ የሚለውን ማለት ነው። ኦኬ ቤዚክ ስሪዲ ክሊክ አድርጌ ወደ ሎጎዬን ጣል አደርገዋለሁ። ሎጎዬን ክሊክ አድርግና ኮንትሮል ላይ ገብቼ ቤዚክ ስሪዲ ላይ በሚለው ቪቪስ የሚለው መጀመሪያ ላይ ኬፍሬም ሰጠዋለሁ። ከዛ ዜሮ አድርጌ መጨረሻ ላይ ደግሞ ምን አደርገዋለሁ? ኬፍሬም 303 ሰብዬ ሰጠዋለሁ። ተመሳሳይ እንቅስቃሴ እንዲኖረው ሪፒት አደርገውና ከዛ ይህንን የመሰለ አኒሜት ፈጠረልኝ ማለት ነው። የሚያስፈልጉኝ ፋይሎች ከማቻቸው በኋላ ምን አደርጋለሁ? ሁሉም ሴሌክት አደርጋቸውና ስፒድ ዱሬሽን ላይ ገብቼ የሁሉም ስፒድ ለስተቀን ላድርገውና ከዛ እያያችሁ እንዳለ ስፔስ አለ፣ ጋፕ አለ። ያንን ስፔስ ለመሙላት ክሎዝ ጋፕዬ ጋፑን ፉል አደርገዋለሁ። አሁን ስፔስ የሚባል የለም። አጀስትመንት ሌየር ክሬት ማድረግ አለብኝ። አጀስትመንት ሌየር ክሬት አደርግና ወደ ታይም ላይ ነው ጣል አደርገዋለሁ፣ ድሮፕ አደርገዋለሁ። ከዛ ከቪዲዮቹ የተጠቀምኩበት እኩል እንዲመጣ አስተካክለዋለሁ። ትራንስፎርም የሚል ኢፌክት አስገባላታለሁ ወደ ቪዲዮውን ወደ አጀስትመንት ሌየሩ ትራንስፎርም የሚለውን ይዤ ትነለዋለሁ። ኢፌክት ኮንትሮል ላይ ገብቼ እታች ትራንስፎርም በሚለው ላይ ምን አደርገዋለሁ? ስኬሉ ኬፍሬም ሰጠዋለሁ። ሲጀምር 100 ሆነ ይጀምራል። ሲጨርስ ደግሞ 140 ሆነ እንዲጨርስ። ከዛ ዩዝ ኮምፖዚሽን በሚለው አጥፍቼ ሻተር አንግል 180 አደርገዋለሁ። አጀስትመንት ሌየሩ ላይ ለአንድ ቪዲዮ ስለሆነ ያለው ኮፒ አድርጌ ሁሉም ላይ አደርገዋለሁ። እንደዚህ አድርገን ከጨረስን በኋላ ይህንን ነገር ፈጥረናል ማለት ነው። እዚህ ቪዲዮ ላይ እንዴት አድርገን ቦርደር እንደምናደርግ ማለት ነው። መጀመሪያ ምን እናደርጋለን? የቪዲዮውን ስኬል ቀነስ እናደርገዋለን። ስኬል ከቀነስን በኋላ ምን ማድረግ አለብን? ቪዲዮ ላይ ሄደን እንስለዋለን። ከዛ ቪዲዮውን ከቨር ካደረግነው በኋላ በሬክታንጉላር ማርክ-ቱል ወደዚህ ገብተን ፕሮፖርት በሚለው ላይ ገብተን ፊሉ አጥፍተን ስትሮክ እንሰጠዋለን። ስትሮኩ ሰንተር ማድረግ እንችላለን። ራውንድነስ እናደርግበት አሪፍ እንዲሆን እዚህ ጋር አራቱም ላይ ያለው የሆነ የቪዲዮ የምታይ ራስ ስላለ
ያንን ለማስጠፋት ምን ማድረግ አለብን? ኢፌክት ላይ ገብተን ራፍ ኢዲት ብለን ሰርች እናደርጋለን። ራፍ ኢዲት ይዘን ወደ ቪዲዮ ጣል እናደርገዋለን ማለት ነው። ኢፌክት ኮንትሮል ላይ ስንገባ ራፍ ኢዲት በሚለው ላይ እዚህ ጋር ኤዲት ታይፕ የሚለውን ቀጥ እንቀይረዋለን። ከዛ ቦርደር እንጨምርለታለን ማለት ነው። ሁለቱም ክሊክ አድርገን ኔክስት እንላቸዋለን። ኔክስት ካደረግነው በኋላ እንደ አንድ ቪዲዮ ነው የሚሆን። በቃ የሚታየው ቪዲዮ አሁን የተለያየ ሳይሆን እንደ አንዱ ነው የሚታየው። ይሄኛው ዳብል አድርገው ማለት ነው። ኮፒ አድርገው አልት ክሊክ በማድረግ ወደ ላይ ማውዝ ከርሰር ሳንቀሳቅስ ዳብል ይሆናል። ከዛ የመጀመሪያው ስትሮክ ላድርገው ፊሉን ላጥፋው፣ ፊሉ አጥፍቼ ስትሮክ ላድርገው። የላይኛው ደግሞ ፊል ክሊክ አድርገን ስትሮክ ካለው ስትሮክ አጥፍተን እናደርጋለን። እዚህ ጋር ክሮፕ ራይት የሚለውን እንጨምርለታለን። ከዛ ክሮፕ ራይት ላይ ኪፍሬም ሰጠዋለሁ። ሲጨርስ ደግሞ ሲጀምር ሞተው ሰጠዋለሁ ኪፍሬሙ፣ ሲጨርስ ደግሞ 0 እንዲሆን ነው የምፈልገው። ይህንን የመሰለ ነገር ፈጠረልኝ። አሁን የምናየው ደግሞ ዲፕት ብላክ የሚለው ኢፌክት ማለት ነው። አብዛኛው ጊዜ ዲፕት ብላክ ምን እንጠቀምበታለን? ቪዲዮ ሲጀምርና ከአንድ ቪዲዮ ወደ ሌላ ቪዲዮ እንትን ለማድረግ ማለት ነው። ኢፌክት ላይ ዲፕት ብላክ የሚለውን ሰርች አድርገን ወደ ቪዲዮውን መጀመሪያ ከአንድ ቪዲዮ ወደ ቪዲዮ በሚሸጋገርለት ታይም እናደርገዋለን ማለት ነው። ይህንን የመሰለ ነገር ፈጠረልን። አሁን የምንሰራው ምንድን ነው? ግሎው ኢፌክት ማለት ነው። ድሮፕ ሻዶው የሚለውን ሰርች አደርጋለሁ። ኢፌክት ላይ ሄጂ ድሮፕ ሻዶውን ክሊክ አድርጌ እንትን ካደረግኩት በኋላ እዚህ ጋር ኢፌክት ኮንትሮል ላይ ገብቼ ሻዶው ከለር የሚለውን ነጭ ያደርገዋለሁ። ድሮፕ ሻዶው 4 ጊዜ ኮፒ እናደርገዋለን። ከዛ በኋላ ድሮፕ ሻዶውን ሶፍትነስ አማውንት የመጀመሪያ 50፣ ቀጥሎ 100፣ ቀጥሎ 200፣ ቀጥሎ ያለው 400 ማድረግ እንችላለን። ከዛ በላይም መጨመር እንችላለን። እንደዚህ አይነት ኢፌክት ቀይረልኝ ማለት እንደዚህ አይነት ግሎ ፈጠረልኝ ማለት። እንደዚህ አይነት ግሎ ከፈጠረልኝ በኋላ ይዤ ወደ ቴክስቱን አደርገዋለሁ። ከዛ ቲንት በሚለው ላይ እዚህ ጋር ከለሩ ዋይት ያለውን ወደ ምን ቀይረዋለሁ? ወደ ቀይ ነገር ቀይረዋለሁ። እንደዚህ በማድረግ እንደዚህ አይነት ምስል መፍጠር እችላለሁ ማለት ነው። ወደ ኢፌክት ውጪ ዋይፕ የሚለውን ሰርች አደርጋለሁ። በሁለቱም ቪዲዮ መሀል አደርገዋለሁ። የቦርደር አማውንቱ እንጨምርበት። የቦርደር ከለር እዚህ ደግሞ የፈለግነው ከለር ማድረግ እንችላለን። ከፈለግን ነጭ ማድረግ እንችላለን። ከፈለግን ጥቁር ማድረግ እንችላለን። የፈለግነው ከለር ማድረግ እንችላለን ማለት ነው። አሁን የምናየው ምንድን ነው? ኦፍሴት ነው። ኦፍሴት ማለት አንድ ነገር ድግግሞች እንዲኖረው የሚያደርግ ኢፌክት ነው። አሁን ኦፍሴት ይዤ ወደ ሎጎዋን ፈልኩት። ኢፌክት ኮንትሮል ላይ ሄጄ ኦፍሴት በሚለው ላይ ሺፍት ፍሮም ዘ ሰንተር የሚል አለ። የመጀመሪያ ታይማችን ባለበት ሰጠን፣ ከዛ ከርሰሯ መጨረሻ ላይ አድርገን ከላይ ወደ ታች ሎጌን እንትን እንዲያርግ ስለምፈልግ ከላይ ወደ ታች ፍሬም ልስተው ስንት ታይም ሪፒቲሽን እንደሚኖረው ነው የሚያሳይ። እሺ ለዛ ካረኩ ይህ እዚህ አይነት ኢፌክት ፈጠረልኝ ማለት ነው። አሁን አያችሁት? ይህንን ቪዲዮ የዩቲዩብ ቪዲዮ ነው ያለው። 1980 በ1020 ነው ያለው። ከዛ ይህንን ስፔስ ለመቀየር ሁለት አማራጭ አለኝ። አንደኛ ስፔስ በሚለው ላይ ስፔስ ሴቲንግ ገብቼ 1920 የሚለው 1080 በ1920 አድርጌ 1080 በ1920 አድርጌ ስፔስ ቀይረዋለሁ። ከዛ እንደዚህ ያደርጋል። ምን ማድረግ አለብኝ አሁን? ኢፌክት ኮንትሮል ገብቼ ስኬሉ እንደዚህ ዙም በማድረግ ምናምን ያየሁት ማስተካከል እችላለሁ። እዛው ያለን ቪዲዮ ክሊክ አድርጌ
ዳይሬክት እኛ ሳንሆን ራሱ ወደ ቲክቶክ ቪዲዮ እንዲቀይረው እዚህ አውቶ ሪፍሬም ሲኩዌንስ የሚል አለ። አውቶ ሪፍሬም ሲኩዌንስ ክሊክ ሳደርገው እዚህ ጋር ምን የሚለው አማራጭ እናደርጋለን የምንፈልገው። ለቲክቶክ ከፈለግነው 916 እናደርገዋለን። ለኢንስታግራም ከፈለግነው ወይ ደግሞ ስለዚህ 9 በ16 አድርገውና ለቲክቶክ ከፈለግኩት ክሬት ስለው አያችሁት ወደዚህ ተቀየረ ማለት ነው። ራሱ ክሮፕ የሚደረግ ክሮፕ አድርጎ አሪፍ የሆነ ፈጠረልኝ እንደዚህ ማለት ነው። ውድ የዩቲዩብ ተከታታዮች ይዤላችሁ የመጣሁት እነዚህ 10 ኢፌክቶች ነበሩ። ቀጣይ ከዚህ በይበልጥ አሪፍ አድርጌ እንድሰራ ላይክ፣ ሼር፣ ሰብስክራይብ የእናንተ አይለየኝ። በይበልጥ ደግሞ ኮመንታችሁ እፈልጋለሁ። ማወቅ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። ቴንኪዩ